የሰው ልጅ ታሪክ በጦርነትና በሰላም ውደት ውስጥ ያለፈ ቢሆንም የዘመናችን የጦር ግንባር ግን ከዚህ ቀደም ከነበሩት ሁሉ በፈጠነ ውስብስብ በሆነ ስር ነቀል በሆነ መልኩ የተለየ ሆኗል። ቀደም ሲል ጦርነት በአካል መገኘትን፣ ግዙፍ የጦር መሳሪያዎችን ማሰለፍና በሰው ኃይል ብዛት ላይ የተመሰረተ የአካላዊ ግጭት የበላይነትን የሚጠይቅ ነበር። ዛሬ ግን ውጊያው ከመሬት ከባህርና ከአየር አልፎ ወደ ስውሩ የሳይበር ዓለም ወደ ጠፈር ምህዋርና ወደ አርቲፊሻል ኢንተለጀንስ የአልጎሪዝም ስሌቶች በከፍተኛ ፍጥነት ተሸጋግሯል። ጦርነት አሁን ከጡንቻ ወደ አእምሮ ከብረት ወደ አልጎሪዝም ተቀይሯል። ኢትዮጵያም በዚህ አዲስ የዓለም አቀፍ የቴክኖሎጂ ሽግግር ውስጥ የራሷን የዲጂታልና ወታደራዊ ሉዓላዊነት ድንበር ዳግም እያደሰች ትገኛለች። ኢትዮጵያ መከላከያ ሰራዊት ገድል በኢትዮጵያ ሕዝብ ልብ እና ስነ ልቦና የታተመ የድሉ ዋነኛ ቁልፍ ወደ ውጊያ የሚሄደው ጦርነትን አሸንፎ በመሆኑ ጦርነትን ለማሸነፍ ወሳኙ ዝግጅቱ በመሆኑ ያደረጋችሁት ዝግጅት በሙሉ ማናቸውም አይነት ውጊያ በድል ለማጠናቀቅ የሚያስችል በመሆኑ ነው። ጦርነትን አስቀድሞ ማሸነፍ ማለት በስነ ልቦና መዘጋጀት፣ አስፈላጊ የሆኑትን ቁሳቁሶች መሟላት ማለት በመሆኑ ነው። ለዚህም ነው ጥበቡና ሚስጥሩ ይሄ ነው። ወደ ውጊያው አይደለም የሚከደው፣ ጦርነቱ ካለቀ በኋላ ነው ወደ ውጊያው የሚከደው። ይህ ዝግጅትን የሚያመላክት በመሆኑ ነው። ኢትዮጵያ ገዢ ብቻ ሳትሆን ሻጭ፣ ጠባቂ ብቻ ሳትሆን ተሳታፊ የሚያደርጓትን ቴክኖሎጂካል ስራዎች ጀምራለች። አሁን ያየነው አቅም በጣም ያስደምማል። ማንኛውም የሚገጥመን ፈተና ካለ በመረጃ አቅምም በማጥቃት አቅምም የጠላትን እንቅስቃሴ አስቀድሞ አውቆ በማክሸፍ አቅምም ለኢትዮጵያ መከላከያ ሰራዊት፣ ለፖሊስ ሰራዊት፣ ለደህንነት ተቋማት የሚሰጠው የማባዛት አቅም በጣም ከፍተኛ ነው። እኛም የዓለም የድሮን ገበያን መሻማት ይኖርብናል። ይሄ በእኛ ስትራቴጂ በግልጽ የተቀመጠ ነው እና ይህ ስራ አሁን ጀምሮ ይበልጥ ውጤታማ እየሆነ እንዲሄድ ሁላችን በርብርብ የምንሰራ ይሆናል። የድሮኖች እውነተኛ አቅምና የዘመናዊ ጦርነት አዲስ መልክ በግልጽ የታየው እንደ አውሮፓውያን አቆጣጠር በ2020 በናጎርኖ ካራባክ ግጭት ወይም በሌላ መጠሪያው የ100 ድሮኖች ጦርነት ወቅት ነበር። አዘርባይጃን የቱርክን ባይራክታር ቲቪቱና የእስራኤልን ሃሩፕ የተባሉ ዘመናዊ የድሮን ትጥቆችን በመጠቀም የአርሜኒያን ዘመናዊ ታንኮችና የአየር መከላከያ ስርዓቶች ልክ እንደ አሻንጉሊት ሲያወድሙ ዓለም በግርምት ተመልክቷል። ባይራክታር ድሮኖች ከመካከለኛ ከፍታ ላይ ሆነው ለቀናት በመቆየት የአርሜኒያን ግዙፍ የአየር መከላከያ መሳሪያዎችን በማደንና በማጥፋት የሰማዩን የበላይነት ሙሉ በሙሉ ተቆጣጠሩ። ይህ ግጭት ለዘመናት የቆየው የከባድ መሳሪያዎች የበላይነት በትናንሽና ቀልጣፋ ድሮኖች ሊሸነፍ እንደሚችል በተግባር ያሳየ የመጀመሪያው ሰፊ ጦርነት ነበር። ለኢትዮጵያ ይህ ክስተት ተራ የታሪክ አጋጣሚ አልነበረም። ሀገራችን በወቅቱ የነበረባትን የደህንነት ስጋቶችና ቀጠናዊ ተፎካካሪዎችን እቅድ ለመቀልበስ ከዚህ የ100 ድሮኖች ጦርነት ትልቅ ትምህርት በመውሰድ በፍጥነት ወታደራዊ ዶክትሪኗን ወደ አየር የበላይነትና የድሮን ቴክኖሎጂ ቀይራለች። ዘመናዊ የቴክኖሎጂ መሳሪያዎችን በመጠቀም የሀገር ህልውናን የማስከበር አቅሟን በአጭር ጊዜ ውስጥ በአዲስ መልክ ገንብታለች። አደረጃጀቱ ኮምፕሊትሊ ተቀይሯል። አደረጃጀቱ ለተልእኮ በሚመች ተቀይሯል። ስብጥሩ ኢትዮጵያን የሚመስል ሆኗል። ትጥቁ ዘምኗል። ዘመኑ የዲጂታል ስለሆነ ከዘመኑ ጋር እየዘመነ እንዲሄድ ለማድረግ ሰፊ ስራ ተሰርቷል። በቂ ነው ማለት አይደለም። ሰፊ ስራ ተሰርቷል። ትጥቃችን ከ7 ዓመት በፊት የነበረው አይነት አይደለም። ተቋሙ በጤና በሎጂስቲክስ
በዘመቻ በመረጃ በኢንዱስትሪ በትምህርትና ስልጠና በሁሉ መልክ የሚቻለውን ለውጥ ሁሉ አሟጦ ሰርቷል። በቂ ነው ማለት ግን አይደለም። በውስን ሪሶርስ መከላከያን ወደ ትራንስፎርሜሽን ገብቷል። ከሪፎርም ደረጃ አልፏል። አሁን በምን ቆመና ላይ ነው ያለነው ከተባለ የተደራጀ ዩኒት አለን፣ የተደራጀ ኮር አለን፣ የተደራጀ አርሚ አለን፣ የተደራጀ አመራር አለን፣ የተደራጀ ኢንተለጀንስ አለን፣ የተደራጀ ትጥቅ አለን። በአካባቢያችን ታጥቀው የማያውቁት ትጥቅ አለን፣ አየር ኃይል አለን፣ ሁሉም ነገር አለን። መንግስት ምን ጊዜም የሆነ ጊዜ አቅጣጫና ትዕዛዝ በሚሰጥበት ጊዜ ወደ ተግባራዊነት መለወጥ ነው። አሁን ይሄን እንዲናረጋለን የሚል አስፈላጊ አይመስለኝም። ግን ኮምፕሬሄንሲቭ የሆነ አጠቃላይ የሆነ ሀገርን መከላከል የሚያስችል ዝግጅት እያደረግን ነው፣ አድርገናልም እያደረግን ነው። ይሄ ደግሞ ለወደፊትም ይቀጥላል። የሚቆም አይደለም። ቴክኖሎጂ ሽግግሩ የሚቆም አይደለም። ትጥቆች የሚቆም አይደለም። መሰረተ ልማቱ የሚቆም አይደለም። የሰው ኃይል ግንባታ የሚቆም አይደለም። ይህንን በጣም አጠናክረን እንቀጥላለን። ዛሬ ላይ አለን። አሁን ላለው የሚመጥን እየተዘጋጀ ነው፣ ተዘጋጅተናል። ለወደፊትም በዛ መልኩ ይቀጥላል ማለት ነው። ጦርነት አሁን የቁጥርና የዋጋ ፉክክር አዝግሟል። የአዲስ እውነታ የወታደራዊ ስትራቴጂስቶችን እንቅልፍ እየነሳ ይገኛል። ለምሳሌ አንድ የምዕራባውያን ዘመናዊ አብርሃም ወይም ሊዮፓርድ ታንክ እስከ $10 ሚሊዮን ሊያወጣ ይችላል። ነገር ግን ይህ ግዙፍ የብረት ግንብ በገበያ ላይ በሚገኝና ጥቂት $100 ብቻ በማይሞሉ አነስተኛ FPV ድሮን በቀላሉ ሊወድም ይችላል። አንድ ርካሽ ድሮን በሚሊዮን $1 የሚቆጠር የከባድ መሳሪያን ከላይ በመምታት ቶፕ አታክ በቀላሉ ያወድመዋል። ኢትዮጵያ ነባር ትጥቆችን የተኩስ አቅማቸውን በማሳደግ እንደ ድሮን ያሉ አዳዲስ ዘመናዊ ትጥቆችን በራስ አቅም በፍጥነትና በጥራት እያመረተች ትገኛለች። የማጥቃትና የመከላከል አቅም የሚያሳድጉ የድሮን ቴክኖሎጂዎችን ማምረትና በብቃት መጠቀም መቻሏ ለጠላቶቿ ግልጽ መልእክት የሚያስተላልፍ ነው። የሀገሪቱን የመከላከያ በጀት በከፍተኛ ሁኔታ ቆጣቢና ውጤታማ አድርጎታል። ኢትዮጵያ በትንሽ ወጪ ትልቅ ስትራቴጂካዊ ተገዳዳሪ እንድትሆን አግዟታል። እያንሰራራች እንደሆነ ኢትዮጵያ አስተማማኝ አቅም ላይ እንዳለች ያመለክታል። እነዚህን አቅሞች የምናጎለብተው ለመዋጋት አይደለም፣ ውጊያን ለማስቀረት ነው። ትናንሽ አቅም ይዘው ለሚሰህቱ ኃይሎች ብዙ ጊዜ እንዲያስቡ ለማስቻል ውጊያን ለማስቀረት ዲተር ለማድረግ ከፍተኛ አቅም ስላለው ነው። ያ ግን ሳይሆን ቀርቶ ደግሞ ቢያጋጥም ባጠረ ጊዜ ውስጥ ለማሳጠር የሚያግዙ አቅሞች ናቸው። እንደ ትናንትናው አንለምንም፣ እኛን የምናመርተው እንደ ትናንትናው አንገዛም፣ እዚሁ ነው የምናመርተው። እንደ ትናንትናው በቁጥር አንያዝም፣ ማባዛት እንችላለን እና በቂ ሰው አለን፣ ቴክኖሎጂ አለን። ሀገራችን ለመጠበቅ የሚያስችል ከፍተኛ ብቃት ያለን መሆኑን የሚያረጋግጥ ነው። ምንም ጥርጥር የለውም። በ2030 ለበርካታ ሀገራት አውሮፕላኖች ዩኤቪዎች እናቀርባለን። ለኛም ለሀገር ውስጥ ፍላጎት በርከት ያለውን እንደምናሟላ ተስፋ ይደረጋል። ለመሆኑ በአሁኑ የዓለም አቀፍ ግጭቶችና በሀገራችን የመከላከል ስልት ውስጥ ስሙ በስፋት የሚነሳው FPV ድሮን ማለት ምን ማለት ነው? FPV ማለት ፈርስት ፐርሰን ቪው ወይም የመጀመሪያው ሰው እይታ ማለት ነው። ይህ ማለት ኦፕሬተሩ ወይም ወታደሩ ከአይኑ ላይ የቪዲዮ መነጽር ያደርጋል። ድሮኗ ላይ የተገጠመችው ካሜራ የምታየውን ምስል ወታደሩ በቀጥታ በአይኑ ውስጥ ያየዋል። ወታደሩ ከሩቅ ሆኖ ድሮኗን ሲያበራት ልክ ራሱ ክንፍ አውጥቶ በሰማይ ላይ እየበረረ እንደሆነ ያህል ቀጥታ እይታ ይኖረዋል። እነዚህ ድሮኖች እጅግ ፈጣን ከመሆናቸው በላይ ወታደሩ የጠላትን ታንክ፣ ምሽግ ወይም ስትራቴጂካዊ ቦታ ደካማ ጎን በካሜራ ፈልጎ አግኝቶ ድሮኗ ላይ የተጠመደውን ፈንጂ ከነድሮኗ ኢላማ ላይ በማፈንዳት የሚያጠፋ ወታደሮች በነፍስ ወከፍ የሚታጠቁት ዘመናዊ ገዳይ መሳሪያ ነው።
በኢትዮጵያ ይህንን ቴክኖሎጂ ከውጭ ከመግዛት ባለፈ በሀገር ውስጥ በቴክኖሎጂ ተቋማትና በወታደራዊ ሳይንስ አካዳሚዎች በኩል ኤፍፒቪ ድሮኖችን የማምረትና ወጣት የድሮን አብራሪዎችን የማሰልጠን ስራ በሰፊው ተይዟል። ይህም ሀገሪቱ በቴክኖሎጂ ተጠቃሚ ብቻ ሳይሆን አምራችና ባለቤት እንድትሆን መንገድ ከፍቷል። ድሮኖች በከፍተኛ ቁጥር እያመረትን እንገኛለን። እነዚያ ድሮኖች በስዋርም መልክ የሚደረጉ ውጊያዎች ካሉ ወደ ታርጌት ሄደው አሁን ባደጉት ሀገራት እንደምንሰማው የጠላትን ስብስብ ሊያጠፉ ይችላሉ። አንደኛ ያየነው ሱሳይድ የሚያደርጉ ራሳቸውን አጥፍተው ታርጌት የሚያጠፉ ዩኤቪዎች ናቸው። የሚሸከሟቸው ፔሎዶች አሉ። በዛ ሳይዝ የሚወሰን ይሆናል። ሁለተኛ ያየነው ለሰርቪላንስ የሚውሉ በኪስ ውስጥ የሚገቡ በቦርሳ የሚያዙ አነስ ያሉ ትናንሽ ዩኒቶች ታጥቀዋቸው አካባቢያቸውን የቃኙ የሚሄዱባቸው ዩኤቪዎች ናቸው። እነሱ በጣም ኢምፖርታንት ናቸው ለኦፕሬሽን። የድሮኖች ፈጣን እድገት ሀገራት የአየር መከላከያ ስልቶቻቸውን ሙሉ በሙሉ እንዲከልሱ አስገድዷቸዋል። በአሁኑ ወቅት በዓለም አቀፍ ግጭቶች ላይ ጥቅም ላይ እየዋሉ ካሉ የላቀ የአየር መከላከያ ስርዓቶች መካከል የእስራኤሉ አይረን ዶም ወይም የብረት አጥር አነስተኛ ሮኬቶችን፣ የመድፍ ጥይቶችንና ድሮኖችን በአየር ላይ ጨልፎ የሚያከሽፍ ዘመናዊ የራዳርና ሚሳኤል መከላከያ ነው። የሩሲያው ኤስ-300 እና ኤስ-400 ስርዓቶች ረጅም ርቀት የሚተኩሱ ከባድ የጠላት አውሮፕላኖችንና ሚሳኤሎችን ለማደን የተሰሩ ቢሆኑም ከአነስተኛ ድሮኖች ጥቃት ራሳቸውን ለመጠበቅ ከፍተኛ ፈተና ገጥሟቸዋል። የኤሌክትሮኒክስ ውጊያ ማግኔቲክ ዋርፌር ኢደብሊው ሀገራት አሁን ድሮኖችን በብረት ሚሳኤል ከመምታት ይልቅ የሬዲዮ ሞገዶችን በመቁረጥና በመዝጋት ጃሚንግ ከሰማይ የሚጥሉበትን የዲጂታል አደን ስልት እየተከተሉ ነው። ይህ እውነት ለኢትዮጵያ ከፍ ያለ ትርጉም አለው። እንደ ታላቁ የኢትዮጵያ ህዳሴ ግድብ፣ የታዳሽ ኃይል ማመንጫዎች፣ የቴሌኮም መሰረተ ልማቶችንና ትልልቅ ከተሞች ያሉ ስትራቴጂካዊ ሀብቶችን ከጥቃት መጠበቅ የሀገሪቱ ዋነኛ የደህንነት ግብ ነው። ስለሆነም ኢትዮጵያ ከተለመደው የመድፍና የሚሳኤል መከላከያ ባሻገር የጠላት ድሮኖችን ሞገድ የሚዘጉ የኤሌክትሮኒክስ ውጊያ መሳሪያዎችን፣ የድሮን አደን ራዳሮችንና የሳይበር መከላከያ ስልቶችን በስትራቴጂካዊ ተቋሞቿ ዙሪያ በመዘርጋት አስተማማኝ ጋሻ ገጥማለች። ቴክኖሎጂ እንደሚታወቀው አዳጊ ስለሆነ 2-3 ጉዳዮች ማድረግ ይጠበቅብናል። አንደኛ ምርምር ማስቀጠል አለብን። አሁን ካገኘነው ድል በላይ አዲስ ድል፣ አሁን ካገኘነው ውጤት ላይ ከፍተኛ ውጤት ለማምጣት ምርምር ያስፈልጋል። ሁለተኛ ገበያ በስፋት ማፈላለግ አለብን። በአፍሪካ ገበያ ውስጥ በስፋት እየሸጥን ተጠቃሚው ራሱ ከሚገጥመው ፈተና ከሚገጥመው ችግር በሚያመጣው ግብአት መሰረት ማሻሻል ይጠበቅብናል። ሶስተኛው የድሮን ቴክኖሎጂ ራሱን ችሎ ከአቪዬሽን ጋር የሚያያዝ ጉዳይ ያለው ቢሆንም በውስጡ ከባድ ኮምፖነንቶች አሉ። አንደኛው ኤአይ ነው። የኤአይ አቅማችን እያደገ ስለሆነ የስማርት ሴንሰሮችን በሌላ ተቋምም ቢሆን የማምረት ጉዳይ ማጠናከር ያስፈልጋል። ሁለተኛ ከዚህ ቦታ ውጪ የሚመረቱ ዩኤቪዎች አሉ። በኤርፎርስ የሚመረት አለ፣ በኢንሳ የሚመረት አለ። እነዚህ ተቋማት መናበብ አለባቸው፣ መደጋገፍ አለባቸው። ሊወዳደሩ በሚገባቸው ይወዳደራሉ፣ ሊደጋገፉ በሚገባቸው ይደጋገፋሉ። በዚያ መንገድ ቴክኖሎጂን በመደበቅ በመከልከል ሳይሆን ለምርምር አስፈላጊዎችን በማውጣት በመስጠት ይበልጥ እያደገ እንዲሄድ ማድረግ ይጠበቅብናል። የአንድ ሰራዊት ዝግጁነት አስፈሪ የሚባለው ጦርነት ውስጥ ገብቶ ሲያሸንፍ ብቻ አይደለም። ይልቁንም ጠላት ጦርነት የመጀመር ሐሳቡን ጭምር እንዲሰርዝ ማድረግ ወይም የመክታት አቅም ዲተረንስ ካፓቢሊቲ መገንባት ሲችል ነው። በአፍሪካ አህጉር ውስጥ ዘመናዊ የጦር ግንባርና የቴክኖሎጂ ሽግግርን ቀድመው ከተረዱና በከፍተኛ ዝግጁነት ላይ ከሚገኙ ጥቂት ሀገራት መካከል ኢትዮጵያ ግንባር ቀደም ናት። የመከላከያና የደህንነት ፖሊሲዋን ከሰው ሀብት ልማት አንስቶ ወደ ሶፍትዌር፣ ሃርድዌር ልማት፣ አርቲፊሻል ኢንተለጀንስና የዲጂታል ቴክኖሎጂ ማዕከላት አዙራለች። ለማበልጸግ፣ ለማሳደግ፣ በኤአይ የሚሰሩ ለማድረግ አብሮ ፕሮጀክት መቅረጽ እና ለምሳሌ ኮማንድ ኮንትሮል ሲስተሙ እሱ ራሱ ተገዝቶ ነው የሚመጣው። ይሄ አብሮ መስራት ይቻላል። ትልቅ ፓኬጅ ነው።
ኢንዱስትሪ ላይ ሮቦቲክ ሲስተም ስላላችሁ ኢንዱስትሪዎች ወደ ሮቦቲክ እየተቀየሩ ስላሉ ሮቦቲክ ዲቫይስ እየሰራችሁ የፕሮዳክሽን ላይኑ እንትን እንዲሆን ማድረግ ቀላል እንዲሆን ማድረግ ያስፈልጋል። መረጃ በጣም ኢምፖርታንት ነው። ስራ ይፈልጋል። እዛ ሌቭል 2 እና ሪፈራል ሆስፒታሎቹ ላይ ብትሰሩ ምክንያቱም ራሱ ሕክምና ወደ ኤአይ የተቀየረ ስለሆነ ማሽኖቻችን ኤአይ ናቸው መሆን ያለባቸው። ከአሁን በኋላ የሚኖሩን ማሽኖች ኤአይ መሆን አለባቸው። አዳዲስ ሆስፒታሎች እየተሰሩ ያለቁ ያሉ አሉ። የሕክምና መሳሪያ ይፈልጋሉ። ምን አይነት ሕክምና መሳሪያ ከኤአይ ጋር ምን እንትን ይኖረዋል የሚል ነገር እየታየ አብሮ ከተሰራ ብዙ ነገር ከዚህ ይገኛል። ሜንተናንሱ ከትራዲሽናል መውጣት አለበት። የሲሙሌሽን ዲማንዱ ከፍተኛ ነው። ስልጠና ማለት ነው። ኮሌጆች ወደ 8 ኮሌጆች አሉ። አንድ ዩኒቨርሲቲ 8 ኮሌጆች እና ወደ 6 ቤዚክ ትሬኒንግ ማዕከሎች አሉ እና ሁሉም ሲሙሌተር ይፈልጋሉ። እዛ ከስልጠና ዋና መምሪያ ጋር እዛ መስራት ይጠይቃል። በተለይ በሪል ታይም ሳይበር አታክን መከላከል ይቻላል። ፕላስ ደግሞ ማጥቃትን ብንፈልግ እነዚህ የአውቶኖመስ ድሮን ብዙ ሶርሶችን በመጠቀም የኦፕን ሶርሶችን በመጠቀም ይህንን የሳይበር ኦፕሬሽኑ ኢንተለጀንስ ኤአይ ኢንተለጀንስ ቤዝድ ወይም ኤአይ ኢኔብልድ ሶሉሽን በመጠቀም ብዙ ስራዎችን መስራት ይቻላል እና ይህም በተለይ ከሳይበር ዲፓርትመንቱ ጋር በርካታ ስራዎችን ብንሰራ መከላከያን ብዙ ነገር ማገዝ ይቻላል። በኢንፎርሜሽን ማገዝ ይቻላል፣ በመከላከል በኩልም ማገዝ ይቻላል ማለት ነው። ምክንያቱም ከዚህ በፊት ብዙ ሌየሮች አሉት። ለማየትም ለመወሰንም ጊዜ የሚወስድበት ነገሮች አሉ። አሁን ሪል ታይም ስለምናይ ያየነውም ደግሞ ትክክለኛ መረጃ ስለሚሆን ወዲያውኑ አታክ ለማድረግም ስለሚያገለግለን በጣም ፈጣኝ ነው የምንወስደው። በተለይ አታኮች ይሄንን በኤአይ ብንጠቀም ፕሮሰሱ በጣም ፈጣኝ ስለሆነ ብዙ እድሎችን እናገኛለን ማለት ነው። ሌላው ሰፊ ነው። መከላከያ ሀገር ነው እንደሚባለው፣ ማቴሪያሉም የሰው ሪሶርሱም ሀገር ነው፣ ማቴሪያሉም ሀገር ነው፣ የምንጠቀመው ሀገር ነው። በጣም ብዙ አንደኛ ቦታ ሎኬሽኑ ተበታትኖ ነው ያለው፣ ሁለተኛ ብዙ ነው። ያንን አስታውሶ ፕሪዲክት ሜንተናንስ ቀድሜን ኤአይ ካልተጠቀምነው በስተቀር ይህንን የበዙ መሳሪያዎችን ቶሎ ብለን ለመወሰን ያስችለናል ማለት ነው ኤአይን ከተጠቀምን። ምክንያቱም እነዚህ ሁሉ አንድ በአንድ ሄልዝነቱን ወይም ደግሞ ማነው ጊዜው የደረሰበት ለጥገና የትኛው በየትኛው ወር ነው የሚለው ነገር በደንብ ማሳየት የሚችል ሲስተም ኤአይ በጣም በርካታ ሶሉሽን እየሰጠን ያለን። የኢትዮጵያ ወታደራዊ ዝግጁነት ጠላቶች በሀገሪቱ ላይ ወታደራዊ ኃይል አማራጭን እንዳያስቡ ካሰቡ መቃብራቸውን የሚያፋጥን የቁርጠኝነትና የቴክኖሎጂ ምላሽ ነው። ውጊያን የሚቀይሩ ኃይሎች ማዘጋጀት ኢትዮጵያ ያስፈልጋት ዋናው ምክንያት ታላቅ ሀገር፣ ታላቅ ተቋም ለትውልድ ማሸጋገር አስፈላጊ ስለሆነና ያለንበት ቀጠና ሁላችሁም እንደምታውቁት እጅግ አሳሳቢ ስለሆነ ከበረታን ከተዘጋጀን አንድ መሆናችንን ለውስጥም ለውጭም ካሳየን አንደፈርም ብቻ ሳይሆን የሚሞክሩ ካሉም ለመቅታት ራሳችንን ለመከላከል ያግዘናል። ጠላቶቻችን ያለኝ መልእክት ኢትዮጵያን አትንኩ፣ ኢትዮጵያን አትሞክሩ። ጥቁር አንበሳ ማሸነፍ እንጂ መሸነፍ አያውቅም። ጥቁር አንበሳ አይጀምርም፣ ከጀመረ ከመጨረስ አይገታም፣ አይቆምም። ሰላምን ማጽናት እንፈልጋለን። ደፍሮ የሚሞክረን ካለ ግን ግብዓተ መሬቱን እናፋጥናለን።